እንዴ ጀምሯል ጀምሯል እኮ እንዴ እኔ እኮ ጀምሯል መሰለኝ። ሰላም ኧረ ተረጋጋ። ምን ሆንክ አንተ? በዛሬ ቪዲዮአችን የምናየው እንዴት ነው በቀላሉ ደደብ ጀዝባ የማይረባ መሆን እንደምትችሉ ዛሬ በቀላሉ ነው የማሳያችሁ። እንዴት ነው ደደብ መሆን እንደምትችሉ ከራሴ ተሞክሮ እያጣቀስኩኝ ዛሬ ለእናንተ እንዴት ጀዝባ መሆን እንደምትችሉ ፈታ አድርጌ ያሳያችኋለሁ። ምንድነው አልኩ። የሚገርማችሁ ነገር ጀዝባነት ወደ ሀገራችን ለመጀመሪያ ጊዜ የገባው በ1945 እንደ ሰልባቲው አቆጣጠር ነበር። ምን ትከራከረኛለህ እንዴ? ተው አንተ እሱን ቪዲዮን ስራ። ምን ትከራከረኝ? ስለነሱ ዝም ብለህ ቪዲዮን ስራ አልኩ። ቪዲዮችን እንቀርጽኛል። ቆይ አንተ ከኔ በላይ ታውቃለህ? ተው ምንድን ነው የሚያናድድ? በቃ ቪዲዮን እንቀርጽ አልኩ አይደል? እዚህ ጋር ይከራከረኛል። ተው በቃ ዝም ብለን ቪዲዮችን እንስራኛ። አረ በቃ እኔ አንድ በልልኝ። እሺ አንድ። ጎበስ። የታረድኩት ሰኔ 15 ቀን ነው እና ጀዝባነት ለመጀመሪያ ጊዜ ወደ ሀገራችን ሲገባ ብዙ ሰዎች በቃ ምንም አላመኑም። በቃ ይሄ ነገር አዲስ ነገር ነው እሞክረው ምናምን ማባባል ጀመሩ ማለት ነው። አይተውት አያውቁም ነበር እንግዲህ ጀዝባነትን። እስቲ እንሞክረው ምንድነው ይሄ ነገር ምናምን ለየት ያለ ነው ዋጋዋን ማማኔ ምናምን ነገር ካቦ። ኧረ ተረጋጋ እንጂ እንደ ሰውዬ ልበር ነው እንዴ? ምን ይሆን አይ ትንሽ ስሜታዊ ሰው ነው እኮ ይቅርታ። አንቺ ሸርሜክስ አንቺ ማትረቢ ነሽ። እና በዛን ጊዜ እንደ ቀልድ ወደ ሀገራችን የገባው ጅዝብና እየተወራረሰ እኛ ላይ ደርሷል ማለት ነው። ከእኛም እኔ ላይ ነው የደረሰው በትክክል ማለት ነው። what እኔ ደግሞ እንግዲህ ያው እንዲህ እንደምታዩኝ አይደለም ማለት እኔ ዛሬ ለደረስኩበት ስኬት ብዙ ሰዎች አስተዋጽኦ አድርገዋል ማለት እዚህ ለጀዝብነቴ ብዙ ሰዎች ናቸው አስተዋጽኦ ያደረጉት። በተለይ ደግሞ በዙሪያ ያሉ ጓደኞቼ በጣም ነው የምወዳቸው። ይሄን ቪዲዮ በዚህ አጋጣሚ የምታዩ ከሆነ ያው ካለናንተ ይሄን ነገር ማሳካት አልችልም ነበር። ካለናንተ ይሄንን የጀዝባነት ማህበር ማቋቋም አልችልም ነበር። ያው በጣም ነው የምወዳችሁ። ያው ታውቃላችሁ እናንተም እና ቤተሰቦቼ በጣም አመሰግናለሁ። ያው ማለት ሁላችሁም ማለት እኔ ዛሬ በተለይ እኔ ጀዝባ ለመሆኔ በጣም ብዙ ሰዎች ናቸው እጃቸው ያለበት ማለት ነው። ያው እኔም ደግሞ ዛሬ እንግዲህ ሰዎችን ልመክር ደርሻለሁ ማለት ነው። ሁላችሁንም በጣም ነው የማመሰግነው ማለት ነው። ዛሬ ለደረስኩበት ስኬት በጣም አመሰግናለሁ እናንተ ከጎኔ ስላላችሁ። እና እኔ ደግሞ ዛሬ እናንተን የማስተምራችሁ ስለ ጀዝባነት የመጀመሪያው ምን ታደርጋላችሁ መሰላችሁ? የማይገመት አይነት ሰው ሁኑ። በቃ ምንም የማይገመት አይነት ሰው መሆን መቻል አለባችሁ። እንዴት መሰላችሁ? እሱንም ቀጥ ብላችሁ ወደ ወፍጮ ቤት ትሄዳላችሁ። ወፍጮ ቤት ማለት ነው እያልክ የራችሁ ነው የምትሄዱት። ወፍጮ ቤት ትሄዱና ያው የሚነዳው ማለት ነው ወፍጮ ነው የሚነዳውን ሰውዬ ጋር ሄዳችሁ መጀመሪያ እንዲህ ብላችሁ ታዩታላችሁ። ፓንት አለ ትሉታላችሁ። ሳይዋት እስክላችሁ ድረስ ፓንት አለ። የማይገመት አይነት ሰው ማለት ነው። ልክ እንደዚህ ነው የማይገመት። ከዛ ሰውዬው ብሎ ያያችሁ ምን አይነት ምጡቅ አይምሮ ቢኖረው ነው ይሄ ሰውዬ እዚህ መጥቶ ፓንት የጠየቀው ይላችኋል። ዋው ምን አይነት ልጅ ነው! ዋው ከእግር ጥፍራችሁ እስከ ራስ ፀጉራችሁ ላከራው እንዴ ብራዘር ለበሰ ነው ሰውዬ። ምንድነው ቶፒክ የምትቀያይረው ማለት እና እንደዛ ታርጉታላችሁ ጋይስ። የመሬት መንቀጥቀጥ ይላችኋል ይዛለት የመሬት መንቀጥቀጥ ነው ወዳጆች፣ መሬት መንቀጥቀጥ። ከዛ እሱ ደግሞ ትኩር ብሎ ሲያያችሁ ምን ትላላችሁ መሰላችሁ? እችላለሁ እኔ ሁሌም እችላለሁ፣ እንደው ሞራል ነው ነኝ ትሉታላችሁ። እችላለሁ እኔ ሁሌም እችላለሁ፣ እኔ እንደው ሞራል ነው ነኝ እውነት። እና በዚህ ሁኔታ የማትገመቱ አይነት ሰው ሁኑ ማለት ነው። ማንም ሰው እናንተን የምታረጉትን ነገር ሊጠረጥር አይገባም ማለት ነው። በቃ ማይጠየቅ ነገር ማለት ነው። ኦሬዲ በቃ ማንም ማይገመት አይነት ሰው መሆን መቻል አለባችሁ ወደ ጀዝባነት ማህበረሰብ ውስጥ ለመግባት ማለት ነው። በመጀመሪያ ደረጃ ማድረግ ያለባችሁ። በሁለተኛ ደግሞ ማድረግ ያለባችሁ ነገር ሲበርዳችሁ ልብስ እንዳትለብሱ። እንዲህ ኮት ምናምን ልበስ ከተባላችሁ ማለት ነው እንዳትለብሱ። bro what are you talking about man? ከበረዳችሁ ማለት ነው። እኔ ባለፈው ምን ሆንኩኝ መሰላችሁ? ልክ እንደዚህ በፓካውት ምናምን ነበርኩኝ። ልክ እንዲያውጥቼ በፓካውት ምናምን አረ እናንተ ጥንቻ ያወጣው ኧረ ሰው ወደ ቪዲዮ ተመለስ እና በፓካውት ነበርኩኝ። ከዛ ማዞራ መጣች። ለምን አለሽ መሰላችሁ? ኮት ልበስ ለምን አልኳት። ብርድ ይመታል አለች። ኧረ ብርድ ማሞኑ ነው አልኩኝ። ማን ነውና ነው እሱ? ኦ ማይ ጋድ! እና በጣም ነበር የተናደድኩት። በጣም ተናድጄ እምባይ ነው የመጣውላ። እምባይ ነው የመጣው። ላለቅሱላ ነበር ከልዴት ብዛት ማለት ነው። በጣም ያዘንኩኝ። ያው ማስታወስ የማልፈልገውን ስቶሪ ነው ያስታወስኩት። ማለት የሰው ልጅ ህይወቱ ቀረስከው? አዎ አንተ ቀጥል፣ ጨምርበት አልጥስ በቃ እና ባጭሩ ይሄን ይመስላል ማለት ነው የኔ ሂስቶሪ።
ያው እንግዲህ እስቲ ቀጣይ ደግሞ ገራሚ ቪዲዮ መስራላችሁናል ማለት ነው። እስቲ ስለምን ከጀዝብነትም ሆነ ስለምን እንድሰራላችሁ ነው የምትፈልጉት በቀጣይ ማለት ነው። እስቲ ኮሜንት ላይ ጻፉልኝ። እና ደግሞ ብዙዎቻችሁ የጀዝብነት ማህበረሰብ መቀላቀል የምትፈልጉ ሰዎችም ካላችሁ ኮሜንቱ ላይ አለን፣ አይዞክ፣ ከጎንነን እያላችሁ ኮሜንት ላይ ጻፉልኝ ማለት ነው። ለሚቀጥለው ቆጤ ቪዲዮ እስከምንገናኝ ድረስ ጀዝባነት ይለምልም። ፒስ ፎር ወርልድ ብያለሁ።